የዳንኤል ጸሎት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ትንቢተ ዳንኤል ምዕራፍ 9። ማቅ ለብሼ በአመድ ላይ ሆኜ ስጾም እጸልይና ለምን ዘንድ ፊቴን ወደ ጌታ ወደ አምላኬ አቀናው። ወደ አምላኬ ወደ እግዚአብሔር ጸለይኩ፣ ተናዝዤም እንዲህ አልኩ። ጌታ ሆይ ከሚወዱህና ትእዛዝን ከሚፈጽሙ ጋር ቃል ኪዳንና ምሕረትን የምትጠብቅ ታላቅና የምታስፈራ አምላክ ሆይ፣ ኃጢአትን ሰርተናል፣ በድለንማል፣ ክፋትንም አድርገናል፣ ላምፀንማል፣ ከትእዛዝህና ከፍርድ ፈቀቅ ብለናል። በስምህም የነገስታቶችንና ለአለቆቻችን ለአባቶቻችንም ለአገሩ ሕዝብ ሁሉ የተናገሩትን ባሪያዎች ነቢያት አልሰማንም። ጌታ ሆይ ጽድቅ ላንተ ነው፣ እንደ ዛሬም ለኛ ለአይሁድ ሰዎችና በኢየሩሳሌም ለሚቀመጡ ለእስራኤል ሁሉ በቅርብና በሩቅ ላሉት አንተን በበደሉት በበደላቸው ምክንያት በበተንካት አገር ሁሉ የፊት እፍረት ነው። ጌታ ሆይ በአንተ ላይ ኃጢአትን ስለሰራን ለእኛና ለነገስታቶቻችን ለአለቆቻችንና ለአባቶቻችን የፊት እፍረት ነው። በእነርሱ ላይ ምንም እንኳን ያመፅን ብንሆን በባሪያዎችም በነቢያት እጅ በፊታቸው ባኖረው በሕጉ እንሄድ ዘንድ የአምላካችን የእግዚአብሔር ቃል ምንም እንኳን ባንሰማ ለጌታ ለአምላካችን ምሕረትና ይቅርታ ነው። እስራኤልም ሁሉ ሕግህን ተላልፈዋል፣ ቃልህንም እንዳይሰሙ ፈቀቅ ብለዋል። በእርሱ ላይም ኃጢአትን ሰርተናል። በእግዚአብሔር ባሪያ በሙሴ ሕግ የተጻፈውን መሐላና እርግማን ፈሰሰብህ። እጅግ ክፉ ነገርም በእኛ ላይ በማምጣቱ በላያችንና በእኛ ዘንድ በተሾሙት ፈራጆች ላይ በተናገረው ቃል አጸና። በኢየሩሳሌም ላይ እንደተደረገ ያለ ነገር ከቶ ከሰማይ ሁሉ በታች አልተደረገም። በሙሴም ሕግ እንደተጻፈ ይህ ክፉ ነገር ሁሉ መጣብን። ከኃጢአታችን እንመለስ፣ እውነትንም እናስብ ዘንድ ወደ አምላካችን ወደ እግዚአብሔር ፊት አልለመንም። ስለዚህ እግዚአብሔር ክፉ ነገርን ጠብቆ በእኛ ላይ አመጣ። አምላካችን እግዚአብሔር የሚሰራውን ሥራ ሁሉ ጻድቅ ነውና እኛም ቃሉን አልሰማንምና አሁንም ሕዝብህን ከግብፅ ምድር በበረታች እጅ ያመጣ እንደ ዛሬ ቀን ዝና ላንተ ያገኘ ጌታ አምላካችን ሆይ ኃጢአትን ሰርተናል፣ ክፋትንም አድርገናል። ጌታ ሆይ ስለ ኃጢአታችን ስለ አባቶቻችን በደል ኢየሩሳሌምና ሕዝብህን በዙሪያ ላሉት ሁሉ መሰደቢያ ሆነናል። እንደ ጽድቅ ሁሉ ቁጣህና መዓት ከከተማ ከኢየሩሳሌም ከቅዱሱ ተራራ እንዲመለስ እለምንሃለሁ። አሁንም አምላካችን ሆይ የባሪያህን ጸሎትና ልመናን ስማ። ጌታ ሆይ በፈረሰው በመቅደስ ላይ ስላንተ ስትል ፊትህን አብራ። አምላኬ ሆይ በፊትህ በምለምን ስለ ብዙ ምሕረት ነው እንጂ ስለ ጽድቃችን አይደለምና ጆሮህን አዘንብል፣ ስማ። ዓይንህንም ገልጠህ ጥፋታችንንና ስምህ የተጠራበትን ከተማ ተመልከት። አቤቱ ስማ፣ አቤቱ ይቅር በል፣ አቤቱ አድምጥና አድርግ። አምላኬ ሆይ ስምህ በከተማህና በሕዝብ ላይ ተጠርቷልና ስለ ራስህ አትዘገይ። አሜን። እኔም ገና ስናገርና ስጸልይ በኃጢአቴና በሕዝቤ በእስራኤል ኃጢአት ስናዘዝ በአምላኬ በእግዚአብሔር ፊት ስለተቀደሰው ስለ አምላኬ ተራራ ስለምን ገናም በጸሎት ስናገር አስቀድሜ በራእይ አይቼው የነበረ ሰው ገብርኤል እነሆ እየበረረ መጣ። በማታው መስዋዕት ጊዜ ዳሰሰኝ አስተማረኝም። አሜን።
ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።